አርጌ ፈገግ ብዬ ለባብሼ ቆንጅዬ ሆኜ ጠበኩት። ሰርፕራይዝ በጣም ደስ የሚል በቃ በብር የማይተካ የማይገኝ ነገር በቃ ይዤልህ መጣሁት አልኩት። እንዘርግፋቸው ከአቅማችን በላይ የሆነ ማበሉ ስለዚህ ሚዛን እያማታ ነው ሲሉ የሆነ ከኛ ውስጥ የሆነ ሀበሻ አረበኛ የሚችል ነበረ። ወዳው ጩቤውን አወጣ። ስትለምኝ ግን ምን ብለሽ ነው የምትለምኘው? ራበኝ ጠማኝ ስጡኝ እርዱኝ ነው? ታሪኩን እየተናገርሽ ነው? አወራዋለሁ። በጣም ወደዋለሁ። በቃ ክንፍ ብያለሁ በፍቅር ማለት ነው። በቃ ብን ብለሽ ጥፊ ጥፊ ነው ያለኝ የዛን ጊዜ ማለት ነው። ወዴት ልግባው ካቶ ምን ልሁነው? ጨርቄን አውልቄ ጫት ምናምን ይዤ ምናምን ሲያሳይ ማለት ነው። አብጄ ኖርማሊ ራቁቴን ማለት ነው። ደግሞ እንደዚህ 5 ብር 10 ብር አይደለም የሚሰጡኝ ማለት ነው 100 ብር። ምክንያቱም እንደዚህ ያስተውላሉ። እንደዚህ ኦሪጂናሉ አለማኝ አይደለሁም። ስደፈር 15 ዓመቴ ነው። ድንግል ነበርሽ? አዎ ሰው በቃ ወንድ የሚባል ነገር አላውቅም ነበር። ሙስሊም ነበር። ወደ ክርስትና መጣ። ወደ ሙስሊም መለስበት ነገር የለኝም። አሁንም ክርስትናዬን አጥብቄ መያዝ ነው የምፈልገው። በቃ እንዲሁ ነኝ እኮ እኔ እንዲሁ ነኝ። አሁን ከዚህ ይሄዳለዋ ይሄው ነው የሚገጥመኝ። ይሄው አሁን የተናገርኩት በቃ የኔ ወድ ልጅ ስታሳዝን ልጅሽ ዝም ብላ እስከዛ እስከትቆይ ድረስ እኛ ቶሎ ቶሎ ብለን ብንጨርስ አይደለ? አንተ በውሃ ነው የጀመርከው። ሱሱ እስከዛ ድረስ ዝም ካለችልን የእናቷን ታሪክ እንሰማለን። ሱሱ ነው ስሟ። ሱሱ ማለት ሱሱ ምን እንደሆነ ታውቃለህ? ስስት ከሚለው ነው የመጣው። እና ስጠራት ራሱ ምሳይዋ ትላታለች። ብታይ እንደምን አለሽ? ደህና ነኝ። ልጅሽ ዝም ካለች ትንሽ ብቻውን የምትጫወት ከሆነ ካንቺ ከእናቷ ጋር እናወራለን። እሺ ፈቃደኛ ነኝ፣ ችግር የለውም። እሺ እስኪ ይሄና እንዴ እስካሁን አብረን ነበርን አይደለ? አዎ። ስለዚህ መፍራት የለም አይደለ? አዎ መፍራት የለም። ልብሽ ውስጥ ያለውን ታሪክሽን፣ ህይወትሽን፣ ማንነትሽን ዛሬ ደግሞ እግረኛው ፖድካስት ላይ የመጣሽበት ምክንያት ነው የምትነግሪን። ከስምሽ ጀምሪና እድገትሽ፣ ውልደትሽ። እሺ በመጀመሪያ ስላገኘኋችሁ በጣም ደስ ብሎኛል። እኔ ስሜ አሚናት እንድሪስ ይባላል። የመጣሁት ከአዳማ ነው።